آدمنا موسى تغناኝተው بعالم الأرواح مالتنا تكراكروا فقال موسى عليه السلام من قالوا يا آدم هوي أنت أبونا أنت ولا جاباتنا خيبتنا أواردكن وأخرجتنا من الجنة كجنة ما صوتها يعني بسبب أكلك من الشجرة كتكلك الكوزاف بمبلات مكنيات عندما لماذا أخرجتنا ونفسك من الجنة راسهن من يانم كجنة لمن دنو يوطاهن بلو وكسوا فقال له آدم أباتاتنا آدم عليه السلام منالو أنت موسى أنتنا استفاك الله بكلامه الله أنتن قطتا ملكوتاوي قالون بما السمات بما الناقر مرطوهال وخط لك التوراة بيده توراة تسنيون ملكوتاوي ممريا مصحافنم بأجو صفون ولا أنت سته تادا أتلوموني على أمر قدره الله علي قبل أن يخلقني ب40 سنة الله أنين ك40 ዓመት በፊት አስቀድሞ ሳይፈጥረኝ በጻፈብኝና በወሰነብኝ ነገር ዛሬ ለምንና እንዴት ይያልክ ትወቅሰኛለህን አለው آدم بمتكو رسول عليه الصلاة والسلام منالو فحج آدم موسى سوست جزي آدم موسى رتاو أشنفه الناس نلاتشو ይሄንን ሐዲስ የያዙ ሙስሊም ያልሆኑ አንዳንድ አካላት በእነሱም ግራ የተጋቡ ሊኖሩ ይችላሉ ወይ እንደ ጀብርያ አስተሳሰብ ያላቸው አደም ይሄው ለሰራው ጥፋት በቀዳወል ቀደር በማሳበብ እንደውም ሙሳን ሁሉ እስከ መርታት ደረጃ ደርሰዋል። እንዴት አንድ ሰው ለሰራው ወንጀል በቀዳወል ቀደር ማሳበብ አይቻልም ይባላል ቢሉንስ ተመልሶ በአስር መንገድ ምላሽ የተሰጠውን ሁሉ ሊያፈርሱብን ማለት ነው። ምንድነው የምንሰጣቸው መልስ ነው? አንደኛ መልስ አባታችን አደም አለይሂ ሰላም በጀነት ውስጥ ላጠፋው ጥፋት በፍጹም በቀዳወል ቀድር አላሳበበም። በቀዳወል ቀድር አላመካኝም። ራሱን ነው የወቀሰው። ጌታውንም ይቅርታ ጠይቋል። ከጌታው ዘንድም ምህረት አግኝቷል። አላህ በሱረቱል አዕራፍ ምዕራፍ 7 ከቁጥር 22 እስከ 23 ባለው ምንድነው የሚለው? ፈደላሁማ ቢጉሩር ሸይጣንም በማታለል አዋረዳቸው ይላል። ጌታችሁ እኮ ከዚህ ዛፍ የከለከላችሁ ከርሷ ወስዳችሁ የበላችሁ ጊዜ ዘላለም እንደምትኖሩ የማይቋረጥ የሆነ ንግስናንም እንደምታገኙ ስላወቀ ነው። ግዴለም እኔ ከመካሪዎቻችሁ ነኝ ብሎ ማለላቸውና ነው በማታለል ያዋረዳቸው። ፈለማ ذاق الشجرة ሁለቱም አደምና ሐዋ አለይሂም ሰላም ከዛፊቷ ወስደው በቀመሱ ጊዜ በደት ለሁማ ሰውአቱሁማ ሐፍረተ ገላቸው ለሁለቱም ተገለጸችላቸው። ወጠፊቃ يخصفان عليهما من ورق الجنة كجنة قطلم يوسدوا بلاياتቸው ላይ መልበስ መደረትን ጀመሩ። ወናዳሁማ ረቡሁማ ጌታቸው አላህም በለስላሴ ቃል እንዲህ ሲል ጠራቸው። አለም አንሃኩማ አን ትልኩማ الشجرة ከዚች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም እንዴ አለ። አዎ ከልክሎ ነበር። ولا تقربا هذه الشجرة فتكونا من الظالمين بلو كزاس وأقول لكما إن الشيطان لكما عدو مبين شيطانم أساساتنا انداتلو رسول ان انت قلت طلاتاتشو نو اندا أساساتاتشو تتنككو تسبيه مكري النبرم ماله أو مكروه إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى إيه لأنتم لمستهم قلت طلاتنا سلازي كجنة اندتوتو مكنيات ايهوناتشو على بزاك وطعبوا على اندك قدموا دلوت يلم تلفع لهن بلوت على الله انقري اوسك ادميك كلكلكواتشو شيطانم طلاتاتشو نو بيه كمكركواتشونا كاستنقوك بمن مكنيات نو تادا تزازين يتاساتشو تالاتشو ቀለል ያለ ወቀሳን ነው ጌታችን ያቀረበው። ጥፉ ከፊት አይነት መልእክት አይደለም። ምን አሉ ታዲያ እነሱ የዛኔ አሁን እንደቀረበው ሹባሃ ጌታችን ሆይ እኛ እኮ ከዛፉ ወስደን የበላ ነው ፈቅደንና ፈልገን ሳይሆን ጥንቱኑ በአዘል አንተ አስቀድመህ ብሉ ብለህ ስለጻፍክብን ነው አሉ እንዴ? አላሉም። ቃለ ረበና ظلمنا አንፉሰና ተመልከቱ። ሐታ ከይቅርታ በፊት አልኢዕትራፉ ቢዘንብ ጥፋተኛ መሆንን ማመን ነው የቀደመው። ጌታችን አላህ ሆይ ظلمنا አንፉሰና
ነፍስያችንን በድለናል አሉ። ጥፋተኛው እኛ ነን፣ ምንም እናሳብብበት የለም አሉ። እንኳን በቀዳ ወልቀድር ሊያሳብቡ በኢብሊስ እንኳን ማመካኘት አልፈለጉም። እሱ ነው እንዲያደረገን እንዳይሉ እምቢ የማለት ስልጣኑ ነበራቸው። የሚኖሩ መስሏቸው ተታለሉ እንጂ። ስለዚህ ወዴት አደረጉት ወቀሳውን? ወደ ራሳቸው አዞሩና እኛው ነን ነፍስያችንን የበደልነው፣ ምንም ማመካኛ የለንም። ባይሆን አሁን የቀረው ምንድነው? ያንተ ይቅርታ ነውና ፈኢን ለም ተግፊር ለና